ምን እናድርግ? ለምን አያስወጣውም? በቃ ቀልድ ነው ያስወጡት። በቃ አርነ ስሎት የሚባል ሰውዬ በቃ ይውጣልን። ምንም ቫንዳይክ ያን ያመልጧል፣ ያልፏል። ያቋስ እንደ ቡድን እንዲ ሲቦዝ ላይ በየቅጣት ምቱ እያገባ እሱ እንዴት እንደሚያስጠሉ ሁሉም አስወጡት ስሎትን አስወጡት። በቃ ምንም ቁም ነገረኛ ቲም አይደለንም። ይሄን ካላስወጣ ነው ይሄን አሰልጣኝ ምንም ለምንም ነገር የምንወዳደር ቲም አይደለንም። ምንም አይደለንም። ይሄ መላጣ እያለ ምንም ነገር አናደርግም። በቃ ምንም ሰላም ለጠፉሽ እንት ተው እንዴ ይቅርታ እንዴ አሁን ሽማግሌ ላይ ሳቃልቲ እኮ ማለት ነው ድፍረታችሁ የሆነ የምትነሳሱት ነገር አለ። ጥሩ እኮ ሞቲቬሽን አላችሁ በእውነት ማለት ነው። እቺ እርጅናዋ እኮ ስለምትጫጫናችሁ ነው እንጂ አሁን አስብ ከሁለባዱ ሁለታቻ ጥሩ ሞክራችኋል። ግን ምንድነው እርጅናው የመቋሚያው አዳለጣችሁና ሶስተኛውን ቀርቀር እንደው ፊሽካ ሊነፋ ዳኛው አፍ ውስጥ ከቶ እፍ ሊለው ሲል ይገባባል። አንተ እንደው ምን አይነት ስንፈተ መከላከል ያለበት ቡድን ነህ አንተማ። እኮ እኔ ነክሼልሃለሁ እኮ ሼባው፣ እኔ ላይ ብቻ በርታ እኔ ላይ እንጂ በቃ የለህም እኮ አንተ። ጥሩ ነው። አይ ዘንድሮ እንደምንም ተጋግጠሽ ሼባው፣ እኔ በባለፉት ቀናት ተናግሬ ነበር እንደምንም ብሎ ዘንድሮ ሻምፒዮንስ ሊግ ይገባል ብዬ ነበር። አሁን በጣም እርግጠኛ ሆኛለሁ ዩሮፓ ሊግ ነው የምትገቢው ሼባው። አያሽ ተሻለ ሸርተ አታልሽብኝ እኮ ወደታችን ምን ይሻላል? እኔ ሰላም ኧረ እኔ ሰላም ማደር እፈልጋለሁ። እርግማን ይጠብቀኝ። ደናደሩ ውሻ የሆነ ማናጀር ነው ያለን። ውሻ ደደብ ነው። ምንም ለጎል ለነጥብ ባለቀ ሰዓት መታገል ነበረባቸው ወይ ልጆቹ። ምን አይነት ብሽቂጥቅጥ ያለ ስራ እንደሚሰራ እኮ የኛ ታክቲከኛ የኛ ምሁር። በቃ አንተ ጨዋታ ቀልብሰ ምናምን ዋው ልታስብለን ነው አላማ አይደለ? ከዛ በቃ የሚገርም ቅያሬ ቀይሮ እንጉሞሃንና ኤኬቲኬን አስገብቶ ምናምን የሚገርም ቅያሬ ሮበርትሰንን አስገባ። የሚገርም ቅያሬ አረገ። ከዛ እንድናሸንፍ ልታረገን። መጀመሪያ ለምን እንደዛ አላረገ? ተቃጠል ያቃጥለኝ ውሻ። ዛሬ እኔ የመጣሁት እውቀትን ደግፌ ገንዘብን ነቀፌ ልከራከር ነው። በቃ አሮጊቷ ገንዘብ 3 ነጥብ አይገዛም። በቃ ወደድሽም ጠላሽ ደግሞ ሳላና ቫንዳይክ ኤክስፔርት ናቸው ደርሷል። በቃ ሌጀንድ ናቸው ግን ቃረዲዋል። ምንም ማድረግ አይቻልም። ሶቦት ይችላል ግን አንቺ ብቻውን አጨበጭበማ ምንም ማድረግ አይቻልም። መልካም የመቃጠል ዘመን ይሁንልው። ዩዝድ ተጫዋች ነው እንደ ገዛችት ብሽ አረ በስተርጅና ቅሌት እንደዚህ ዩዝድ ናቸው። ዳር ገንዘብ ኪርኬዝ ይችላል ሳራ ይችላል። ሊቨርፑል በቦርንማውስ ጥጉን ያዘማ 2026 ከገባ ማሸነፍ አልቻለም። አምና ባሸነፈው እኮ ነው የሚያወራው ደጋፊው እስካሁን ድረስ ማለት አምና ባሸነፈው ከባድ እኮ ነው ማለት ፕሪሚየር ሊግ ላይ ወፍ ፕሪሚየር ሊግ ከብዶሻል። ሌላ ቦታ ምናምን ነገር መጫወት ለምናምን ሞክሪ። ገባሽ አይደለ? ሳላ ኳስ ጠፋበት። አይምሮን አፍሪካ ትቶት ነው የመጣው። አቻ አረግሽ ተብሎ የሶቦዝ ላይን ፍሪኪክ ማለት ነው ገና ቦታው እንገሞዋ ሲጠለፍ ነው ሶቦዝ ላይ ህይወታቸውን ሊያድናቸው ሊታደጋቸው ይችላል ብዬ ታደጋቸው። ደብል ቻንሱን ቢያንስ ይሄደልን ነው። ዛሬ መረገጥ አለብሽ ማለት ነው። ገንዘብ ስላሳጣሽ መረገጥ አለብሽ። አንቺም ራስሽን ቤት ከገባሽ በኋላ ገብተሽ ራስሽን እርገጪ። ዱቄት በመጨረሻው ሰከንድ ይገባል። ቫንዳይክ መጥቶ ይከራከራል። ምን ተከራከረ? ልታሰርዛው ነው። ኳስ ከምትጫወት ትወርክ ብታርቅ ይቀላል በአሁኑ ሰዓት ማለት
ሌጀንድ ምናምን ነገር one of the best defenders of all time እየተነጠቀ 34 ዓመት ነው። leave the football before the football leaves you አይነት ሌቭል ላይ ገብተሻል። ጉሂ ያስፈልግሽ ነበር አይሻ፣ ግን ዋንጫ ያለው ስፐርስ ነሽ። እውነታው እኮ ያወራው ለዛ እኮ ተጫዋች ሁሉም ሰው የሚወስድብሽ ገባሽ። ማድሪድ ደግሞ በነፃ ነው የሚወስድብሽ፣ እንደውም በነፃ ነው የሚወስድብሽ። ወስደሃለው እያለ በራሱ መጫወት እንዲያቆም ራሱ ማድረግ ይችላል ማድሪድ ማለት ገባሽ። ዋንጫ ያለሽ ስፐርስ ነሽ። አጭር ነገር በቃ ባጭሩ ሊቨርፑል ተሸነፈ ማለት ነገ ዩናይትድ ምን ሊያጋጥምሽ ነው ታውቂያለሽ ማለት ምን ሊያጋጥምሽ ነው ታውቂያለሽ። ሲሄዱ አንድ ላይ ወደ ኋላ ልካቸዋለሁ ማለት አብራችሁ ተረዳሽኝ አይደል? ደግሞ ሊቋጥሩብሽ ነው ሊቨርፑሎች፣ አማራጭ የለባቸው ማለት ቶፕ ፎራቸው ሊቋጥሩብሽ ነው። ሲቲ ላንቺ ሊቨርፑል ለኔ ቸልሲ ሁለታችንም ምንድነው ከባድ ነገር ነው። ነገ ኢንቴንስ የሆነ ነገር እንጠብቅሽ። ሊቨርፑሎች አፈር ብሉ ባጭሩ ማለት ገባችሁ። ዛሬ ሊቋጥሩባችሁ ልደግፋችሁ ነበር፣ ላይቭን ራሱ ማየት ይችላል። ልደግፋችሁ ነበር የገባሁት፣ አስከፋችሁ። ማትችሉ ብሩ ስለሆናችሁ ማለት ስለማትችሉ ፕሪሚየር ሊግ ላይ አትችሉም። እመኑ በቃ